እንኳን ወደ ውቢታን ሰቲት ሁመራ ከተማ ወደ ወልቃይት ጠገዴ ዞን በሰላም መጣችሁ እንኳን ተገናኘናል። አንዳንዶቹ ፖለቲከኞች ነን ባዮች ትልቁን የአማራ አካባቢ ርስት ሀብት ህዝብ አስረክበው ሲያበቁ ወልቃይት የሚባለው እኮ አንድ ትንሽ መንደር እኮ ናት፣ ምንድነው በየቦታ የምትጨቀጭቁ እያሉ ለሸዋዎች፣ ለጎጃሚዎች፣ ለወለዮች ሲናገሩ ነበሩ። ጎንደሬዎች በአብዛኛው ምናልባት አካባቢው ሊያውቁት ስለሚችሉ ግዛታቸውም ስለነበረ ሊያውቁት ይችሉ ይሆናል። ብዙዎቻቸው ክፍለ ሀገሮች ግን ይህን አካባቢ እውነታውን በተለይ ወጣቶች የምታውቁት አልነበረም። ነገር ግን የትኛውም አማራ ሸዋ ሆኖ ከምንጃር ሆኖም ስለ ወልቃይት ሲታገል ነበረ። የትኛውም ወለየ በየትኛውም ቦታ ሆኖ ስለ ወልቃይት ሲጮሁ ነበራችሁ። የትኛውም ጎጃሜም ስለ ወልቃይት ሲጮህ ነበረ። ወልቃይት ብረሳሽ ቀኜ ተርሳይ ብሎ አባይ ማዶ የወደቀ ወጣት አማራ አለ። የወልቃይት ጠገዴ አንድም ዓመት አይደለም አንድ ቀንም ከትግራይ ጋር ተዳድሮም ግብር ከፍሎም ስለማያዝ ኮሚቴውን ህዝቡን ይዞት የተነሳው ጥያቄ ትክክለኛ ስለነበረ ያንን በስርዓት ባለመመለሳቸው ወድቀዋል። አሁንም የወልቃይት ጠገዴ ጥያቄ መልስ እውቅና አልተሰጠውም። በጉልበት አካባቢውን ይዘናል። እውቅና ተሰጥቶት ግን እንደ ማንኛውም ኢትዮጵያዊ በጀት ተመድቦለት መሰረታዊ ልማቶች መሰረታዊ አገልግሎቶች እንዲያገኝ አልተፈቀደለትም። አሁንም ዞር አሉ እንጂ አልሸሹም ነው። አንድም ወልቃይት ጠገዴ የሚባለው እንደ ግህንብ ያሉ ቦታዎች ሲኦሎች የወልቃይት ጠገዴ የአማራው ማህበረሰብ በጅምላ በደርዘን ሲገደል ግን አንድም ሲጮህ ሰምተን አናውቅም። ስለሆነ ከዚህ በኋላ ያላችሁ አማራዎች፣ ከዚህ በኋላ ያላችሁ ወጣቶች ጠላቶቻችንን የሚሰርቡን ያሉ ሴራ በደንብ ማየት አለባችሁ። ፍጹም ትግራይ አድርጎ ወልቃይት ጠገዴ ማስኖር የሚል ነበረ። እሱ እንዴት ይሆናል የሚለው ዋናውን በመግደል በማሰር በመሰወር ሌላውን ሴቶችን በብዛት ስነወሊዱን የትግራይን ሰዎች እንዲወዙ በማድረግ ሌላውን አማራውን ስነልቦና ያለው እንዲቀጭጭና እንዲጠፋ በማድረግ ወደፊት ፍጹም ትግራይ አድርጎ አካባቢውን የትግራይ አካል ማድረግ ከዚያ በኋላ ከተቻለ ጊዜ ከሰጠን ታላቋን ትግራይ መመስረት የሚል አተሳሰብ ነው። እሱ ከሽፏል፣ አይሆንም። ፕላን ቢ የሚሉት ምንድን ነው? ወልቃይት ጠገዴዎችን አማራዎች ከነቁ የመብት ጥያቄ ካነሱ ልዩ ዞን ብለን እንስጣቸው። በልዩ ዞን ይሆንና በትግራይ ስር ይሆናል። እዚያ በኋላ እዚህ ያለ የትግራይ ሰው በሙሉ ማንም ይነካው የለም፣ ሀብቱም ቦታውም ይዘነዋል። ለስሙ ግን የአካባቢ ተወላጆች ስልጣኑ ሰጥተናቸዋል ብለው እንዲኖሩ ማድረግ የሚል ይሄን ካልተሳካ የአማራም አይደለም የትግራይም አይደለም ወልቃይት ጠገዴ የሚባለው ፌዴራል ያስተዳድረው ብለው ያስባሉ። ያን ሆነ ማለት የትግራይ ሰዎች በዚህ ቦታ እኩል ይወስናሉ ማለት ነው። የወልቃይት ጠገዴ አማራው ማህበረሰብና የትግራይያን ሰዎች ወረው ትላንትና የመጡ ሰዎችም እኩል በስልጣንም በኢኮኖሚ በማህበራዊ እኩል ወሳኞች ይሆናሉ። በህግ ባልሄደበት ታሪክን መሰረት አድርጎ ባልተከለለበት አዋጅን ጥሶ በሄደበት ታሪክን የህዝብ ፍላጎትን አሰፋፈርን መሰረት ያላደረገ ወረራ ለምንድነው ፍርዳውን ለምን አይሰጥም? ፖለቲካው ውሳኔ ማለት አሁን ያለው ህገ መንግስትም አሁን ያለው ፌዴሬሽን ምክር ቤትም ይፈቅድለታል። አካባቢ ማህበረሰብ ያነጋግራል። አነጋግሮ ማን መሆን እንደሚፈልግ ካረጋገጠ ሄዶ ይሄ ነገር በሌላ መልኩ ህዝበ ውሳኔ ለትግራያንስ ቢያሸንፉም ቢሸነፉም ባለ ውጤቶች ናቸው። አሁን በሚዲያ በማህበራዊ ሚዲያ እንደምታዩት ከ1 ሚሊዮን በላይ ከወልቃይት ጠገዴ ተፈናቅሎብናል እያሉ አድቨርት እያደረጉ ነው። ያ ማለት ለምን መሰላችሁ? ነገ ተደራድረን
የወልቃይት ጠገዴ ጉዳይ በሪፈረንደም ነው የሚያልቀው ከተባለ ይሄ 1 ሚሊዮን ህዝብ ድምፅ እንዲሰጥ ማለት ነው። አንዳንድ ፖለቲከኛ ነኝ ባይ አንተ ይቀላል እኮ ነው ምን ችግር አለው ይሄ እኮ ብናደርገው እኮ ችግር የለውም የሚሉን ሰዎች ስላሉ በገዛ የራሳቸው ወንድሞች ማለት ነው። ይሄ ማታለያ ነው። ሰዎች ከ1 ሚሊዮን በላይ ወልቃይት መጥተው ኖሩ ማለት ደግሞ ተመልሰን ለሌላ ጥፋት ራሳችንን አሳልፈን እንደመስጠት ይቆጠራል። የትግራይ ኤሊቶች የሚያስቡት ይህን ኃይል መጥተው ከሰፈረ እንደራጃለን፣ እንደ አዲስ ሌላ ጥያቄ እናመጣለን፣ ሌላ ከተወሰኑ ዓመቶች በኋላ የትግራይ አካል ማድረግ እንችላለን። አማራ አይኑ እያየ ጥባጥቤን ይጫወቱበታለን ብለው ያስባሉ። ከዚህ አንጻር የወልቃይት ጠገዴ የአማራ ማንነት አስመላች ኮሚቴ በአጥብቆት ይህን ውሳኔ ይቃወማል ማለት ነው። የአማራ ትግል ግን ወይ ንቅንቅ ወይ ከአማራ ዝቅ ማለት መያዝ አለባችሁ። ይህ በየመንደራችሁ፣ በየቀበሌያችሁ፣ በየወረዳችሁ ሄዳችሁ የአማራ ህዝብ በሰከነ ሁኔታ ምክንያታዊ የሆነ ትግል እንዲያካሂድ መምከር፣ ማሳየት፣ ማስረዳት መቻል አለባችሁ። ያያችሁትን እውነታ ኮሎኔል ነግሮን ብቻ ሳይሆን በአይናችሁ ብሌን ያያችሁትን እውነታዎች ማየት። አማራ እርስ በርሳችን መገፋፋት፣ መጓተት፣ መሳሳብ አያስፈልግም። ይሄ ጎጃም፣ ጎንደር፣ ሸዋ፣ ወሎ እያሉ ሊያለያዩን የሚፈልጉ ለመንደሩ ያሰው የመሰሉ ፖለቲከኞች ነባዮች ውሸታሞች በሏቸው። ስልጣን ይዘው አማራን መርተው ከከፍታ ማድረስ ሲገባቸው ሲችለኮለኩ ኖሮ አሁን በመንደር ለመከፋፈል መንደር መደበቂያ ማድረግ የሚፈልግ ኃይል ካለ እሱን አንቀበል ማለት። ከልቡ የሚታገል ፖለቲከኛ መሪ ከሆነ ደግሞ እንደ እንቁላል ያዙት። እኛ አማራ የምናየው ደግሞ በንግግር ሳይሆን በተግባር የሚያሳየን መሪ ከሆነ ብቻ ነው የምንፈልገው። እዚህ ያላችሁ ኦሮሞዎች፣ እዚህ ያላችሁ ቅማንቶች፣ እዚህ ያላችሁ አገዎች፣ እኛ ሁላችን እኔም አገው ነኝ፣ አማራም ነኝ፣ ቅማንትም ነኝ፣ አማራም ነኝ። ስለዚህ መለያየቱ የታሪክ ጠላቶቻችን ሴራ ነው። በውስጥ ደግሞ መስለው ተወላጅ ነን ብለው የሚሄዱ ካሉ ጥቅመኞች፣ ሆዳሞች ናቸው እንጂ መገዛ ቀይና ጥቁርን ወንድሞቻቸውን እያስገደሉ እነሱ የሚጠቀሙት ጥቅም ምን አይነት ነው? የምንከበረው አንድ ስለሆነ እንደ አማራ ደግሞ በእቅድ መሄድ አለባችሁ። ዛሬ ተነጋግረን ነገ የሆነ ለውጥ ፍለጋ ብቻ ማለት ነው። ከ5 ዓመት ከ10 ዓመት በኋላ አማራ ምን መሆን አለበት? የትኛው መብቶችን ነው ማስከበር ያለበት? እንዲያስከብር ምን ዋጋ መክፈል አለብኝ? አሁን ይሄን አስበን ምን ሄድ ከሆነ እንደ አማራም የምንፈልገው ነገር ይሆናል። አንድ ስንሆን መንግስት ያደምጠናል። አንድ ስንሆን ተጽዕኖ ማሳደር እንችላለን። አንድ ስንሆን የፈለግነውን ተግባራዊ ማድረግ